ብዙ ሰዎች እንዲህ ብለው ዱዓ ያደርጋሉ፣ ነገር ግን እንዲህ አይነት ዱዓ የተከለከለ መሆኑን አያውቁ። ይህም ነገር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢዛ ደዓ አሐዱኩም አንዳችሁ ዱዓ ሲያደርግ ፈላ የቁል እንዲህ አይበል፣ አላሁመ ጌታዬ ሆይ እግፊር ሊ ኢንሽእት ከፈለክ ምህረት አድርግልኝ፣ ወላኪን ሊያዕዚም ልመስአለተ ነገር ግን ጥያቄውን አጽንቶ ይጠይቅ፣ ዱዓውን አጽንቶ ያድርግ ማለት ነው። ለምሳሌ አላሁመ እግፊር ሊ፣ አላሁመ ጌታዬ ሆይ እግፊር ሊ ምህረት አድርግልኝ፣ ወልዩዓዚም ረግባ ምኞቱንም ወይም ተስፋውን ከፍ ያደርግ አሉ። አስከተሉና ምን አሉ? ፈኢነላሃ አላህ ላ የተዓዘሙሁ ሸይኡን አዕጣህ የሚሰጠው ምንም ነገር ለእርሱ ትልቅ አይደለም አሉ ዐለይሂ ሰላቱ ወሰላም። ስለዚህ አላህ ይግፊር ለክ ኢንሻአላህ፣ አላህ ምህረት ያደርግልህ ኢንሻአላህ፣ አላህ መልካም ትዳር የምትይዝ ያድርግህ ኢንሻአላህ አይባልም። አትበል አላህ መልካም ትዳር የምትይዝ ያድርግህ፣ አላህ ምህረት ያደርግልህ። እንደዚህ ነው አጽንተህ ዱዓ ማድረግ ያለብህ፣ አላህ መጠየቅ ያለብህ። በአላህም ላይ መልካምን አስብ፣ ተናንሰህ ጠይቀው፣ አላህ ሱብሓነሁ ወተዓላ ይቀበልሃል። ይህን ሁሉ ፍጥረት የሚያበላው የሚያጠጣው ጌታ አንተ የምትጠይቀው ነገር ይከብዷል ወይም ያቅቷል ብለህ ታስባለህ? እንዳታስብ። አንዴም ብቻ ጠይቀህ ዞር አትበል። አላህን አብዝተህ ለምነው፣ ጠይቀው። አንተ አብዝተህ ወደሱ ስትጠጋ ስትጠይቅ ይህንን ተግባርህን ካንተ ይወዳልና የምትፈልገውንም ነገር ይሰጣልና